ብዙዎች የማይነግሩን ቡና በመጠጣት ውስጥ የሚገኙ ጥቅሞች ምንድን ናቸው? ዛሬ እነግራችኋለሁ። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ቪዲዮ መከታተል ነው። 5ቱ የቡና ዋና ዋና ጥቅሞች። አንደኛ፣ የኃይልን መጠን መጨመር እና ንቁ ማድረግ። ቡና ውስጥ የሚገኘው ካፋይን የተባለ ንጥረ ነገር ወደ ደም ውስጥ በመግባት የአንጎልን ስራ ያነቃቃል። ይህም የድካምን ስሜት በመቀነስ ትኩረትን በመሰብሰብና የሰውነትን የኃይል መጠን በመጨመር ረገድ ከፍተኛ ሚና ይጫወታል። ሁለተኛ፣ የሜታቦሊዝም ወይንም የምግብ መፈጨት ፍጥነትን ማፋጠን። ካፋይን በሰውነታችን ውስጥ ስብን የማቃጠል ሂደት ሜታቦሊዝም ከ3% እስከ 11% ያፋጥናል። ይህም ሰውነታችን ካሎሪንን በፍጥነት እንዲያቃጥል ስለሚያደርገው ክብደትን ለመቀነስ ወይንም ጤናማ የሰውነትን ቅርጽ ለመጠበቅ ይረዳል። ሶስተኛ፣ ለአእምሮ ጤና ወይንም የበሽታዎችን የመጋለጥ እድል መቀነስ። የረጅም ጊዜ ጥናቶች እንደሚያሳዩት አዘውትረው ቡና የሚጠጡ ሰዎች እንደ አልዛይመር፣ እንደ ፓርኪንሰንስ ባሉ የአእምሮ መርሳትና የአካል መንቀጥቀጥ በሽታዎች የመያዝ እድላቸው በከፍተኛ ሁኔታ ይቀንሳል። አራተኛ፣ የአይነት 2 የስኳር በሽታን መከላከል። ቡና በሰውነታችን ውስጥ የኢንሱሊን መቋቋምን በመቀነስ የስኳር መጠንን ለማስተካከል ይረዳል። በቀን 1 ወይንም 2 ሲኒ ቡና መጠጣት ለአይነት 2 የስኳር በሽታ ታይፕ 2 ዲያቤትስ የመጋለጥ እድልን በከፍተኛ መጠን እንደሚቀንስ ይነገራል። አምስተኛ፣ በጸረ ኦክሲዳንት ወይም አንቲኦክሲዳንትስ የበለጸገ መሆኑ። ቡና በውስጡ በርካታ የጸረ ኦክሲዳንት ውህዶችን ይዟል። እነዚህ ውህዶች በሰውነታችን ውስጥ ያሉ ሴሎች እንዳይጎዱ፣ የተለያዩ እብጠቶች ኢንፍላሜሽንስ እንዳይፈጠሩና የጉበትን ጤንነት ለመጠበቅ ትልቅ እገዛን ያደርጋሉ። ጎን ለጎን ተያይዞ ስለ ቡና ሊታወቁ የሚገቡ አሉታዊ ተጽዕኖዎችም ያሉ ሲሆን በአንደኝነት ደረጃ የእንቅልፍ መዛባት አይሶሚኒያ። ካፋይን በሰውነት ውስጥ ረጅም ሰዓት ስለሚቆይ ከሰዓታት በኋላ ወይም ማታ መውሰድ እንቅልፍ ሊያሳጣ ይችላል። ጭንቀትና መረበሽ። የካፋይን መጠን የልብን ምት ስለሚጨምር የመንቀጥቀጥና የጭንቀት ስሜትን ሊቀሰቅስ ይችላል። በሶስተኝነት ደረጃ የምግብ መፈጨት ችግር። በእያንዳንድ ሰዎች ላይ ቡና የሆድ አሲድን በመጨመር የቃጠሎ ወይንም የጨንጓራ ህመም ስሜትን ሊፈጠር ይችላል። አንድ ጤናማ ሰው በቀን ከ3 እስከ 4 ሲኒ ወይንም ከ300 እስከ 400 ሚሊግራም ቡና ቢጠጣ ምንም አይነት ጉዳት እንደማይደርስበት ብዙዎቹ የጤና ባለሙያዎች ይስማማሉ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ቤተሰባችን ይሁኑ።